የዝሙት መንፈስ ሶስት አይነት ባህሪ ያለው ጸባይ ያለው የመንፈሱ በጸባይ ነው። አንደኛ እናንተን ራሳችሁን ወይም እኛ ራሳችንን ያልከሰክሰናል። ሁለተኛ በእኛ ዙሪያ ያሉትን ሰዎች ያልከሰክሳል፣ ያረክሳል። ሶስተኛ ከእግዚአብሔር ጋር ያጣላል። ባህሪው ይሄ ነው፣ ማጣላት። በእኛ ዙሪያ ያሉትን ሰዎችም ያረክሳል፣ እኛንም ያረክሰናል፣ ከእግዚአብሔር ጋርም ደግሞ እንድንጣላ ያደርጋል። ምን ያደርጋል በሚለው ላይ ነው። የዝሙት መንፈስ ግን በእኛ ውስጥ መኖሩ ምልክቱ ምንም ሰው ሳይሰብከን ሰባኪ ሳይሰብከን የምናውቀው ነገር ነው። ግን ከደፈነብን እንደዚህ እንደ ባለታሪካችን እንደ ድርጅቱ ባለቤት ደግሞ ከደፈነብን የሚያደርገውን ነገር እንደ ጀብድ ነው የሚቆጥረው፣ እንደ ጥሩ ነገር ነው የሚቆጥረው። እንዴ እኔ ወንድ እኮ ነኝ ምን ችግር አለው? ኃጢአት መሆኑ ግን ህሊና ይነግረዋል እኮ መቼም አይደለም። ሃይማኖት የሌላቸው ሰዎች እንኳን ህግ አላቸው፣ የጋብቻ ስርዓት አላቸው። የሚገርማችሁ ሃይማኖት የለንም ብለው የሚያስቡ እነዚህ ስኩቲስ ወይም ዘላን የሚባሉ ሰዎች ወይ በየበረሃው በየጫካ የምታያቸው ሰዎች እንኳን የትዳር ህግ አላቸው። እና እኛ ሃይማኖት ያለን ሰዎች እንደዚህ መረን ስንሆን በጣም ይከብዳል አይደል? ስለዚህ የዝሙት መንፈስ በውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድን ነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ሁለተኛ የዝሙት መንፈስ መኖሩ ምልክቱ አጠገባችን ላሉ ሰዎች የምናሳየው ባህሪ ይለያያል። አንድ አይነት ባህሪ አናሳይም። ባህሪያችን ይቀያየራል። ለምሳሌ ለሚስቱ የሚያሳየው ባህሪ፣ ለልጆቹ የሚያሳየው ባህሪ፣ ሚስትም ሴትም ከሆነችም የዝሙት መንፈስ ካለባት ለባሏና ለልጆቿ የምታሳየው ባህሪና በዝሙት ለወደቀችበት ቦታ የምታሳየው ባህሪ ይለያያል። የዝሙት መንፈስ እናንተ ተረዱት ምን አይነት ባህሪ እንደሆነ በየቤቱ ስለሚለያይ እናንተ ራሳችሁ ወቁት። ሌላው የዝሙት መንፈስ ውስጣችን መኖሩ ምልክቱ ግለ ወሲብ የምንፈጽመው ነገር ነው። ግለ ወሲብ አይነ ጥላ ምንም እንኳን የምታስፈጽም ቢሆንም ሴቶችም ወንዶችም ግለ ወሲብ የሚፈጽሙት ያንን ስሜት ለማስተናገድ ነው። ያንን ስሜት እንደ ሱስ ታደርገዋለች። እንደ ሱስ በዕለት ሰው የሚበላው ሱስ ሆኖበት ብቻ አይደለም፣ የግድ የህይወቱ አንድ አካል ስለሆነበት ነው። ካልበላ ስለማይኖር ነው። ዝሙት ካልፈጸመ እንደማይኖር አድርጎ ይስልበታል ማለት ነው። ልክ እንደ ምግብ ማለት ነው። ዝሙት ካልፈጸመ ደስ እንዳይለው አድርጎ ይሰራበታል ወይም ይሰራባታል መንፈሱ ማለት ነውና ይሄንን ስሜት የምታስተናግዱ ከሆነ ከዚህ ስሜት መላቀቅ ካቃታችሁ መንፈሱ አለ ማለት ነው። ሀቢት ወይም ድግግሞሹ ተርኒንግ ፖይንቱ እዛው ላይ የሚጥላችሁ ከሆነ አሁንም እንድታረጉት የሚጋብዛችሁ ከሆነ በትክክል መንፈሱ አለ። እሺ ይሄ መንፈስ ስታውቁበትና ስትነቁበት ስልቱን እንዴት ይቀይራል? አንደኛ ያገባችሁ ከሆናችሁ አንቺ እየሰገድሽ እየጸለይሽ ይሄ መንፈስ ለማስወገድ ወይም ደግሞ ስርዓት ይዘሽ በጾም ውስጥ ማለፍ የምትፈልጊ ከሆነ ከአንቺ ይወጣና ባልሽ ላይ አርፎ ያስጨንቅሻል። በሰንበት ቀን፣ በግዝት ቀን፣ በአጽዋማት ጊዜ ምናምን ላይ ችግር ይፈጥራል ማለት ነው። ያስጨንቃል፣ ያስቸግራል። አንተም ላይ ደግሞ ከሆነ ሚስትህ ላይ ከአንተ ወጥቶ ሚስትህ ላይ ያርፋል። በፍቅረኛሞቹ መካከልም ከሆነ ደግሞ መስገድ፣ መጾም፣ መጸለይ ሲጀምሩ ይፈታተናቸዋል። መዳራት፣ ሸራ መጓተት ምናምን እንደሚባለው አለ አይደለም? በዛ ነገር ውስጥ ይጥላቸዋል። ከባድ ችግር ውስጥ ይከታቸዋል። እና መንፈሱ ከኛ ይወጣና እኛ ስንተጋበት ከኛ ይወጣና ሌሎች ሰዎች ላይ አድሮ መጥቶ ያንን ጉዳይ እንድናስተናግደው እንድናስበው ከአይምሯችን እንዳይጠፋ በጾሙም ሆነ በዛ በዕለቱ ወይም ደግሞ በጉዳዩ በረከት እንዳናገኝ ያደርገናል ማለት ነው። የረከሰ ሐሳብ ስለሚያመጣ ሁልጊዜ የረከሰ ሐሳብ መሆኑን ሳይነግረን እኛ እንዲጥመንና እንዲጣፍጠን አድርጎ ነው የሚያመጣው። ለእኛ እንዲስማማ አድርጎ ነው የሚያመጣው። ደግሞ ነገሮች ምቹ ይሆናሉ። ይሄን ለመፈጸም ይሄን ለማድረግ ነገሮች የተመቸ ይሆናል። መንገዱም፣ ሁኔታውም፣ ገንዘቡም አጠቃላይ ምቹ እንዲሆን ያደርገዋል። በባልና ሚስት መካከል ግን ምቹ እንዳይሆን ያደርገዋል። በሁለታችሁ መካከል ቅራኔ እንዲኖር ምክንያት ተፈጥሮ በምትሰርቁት ጉዳይ ላይ ግን ምቾት እንዲፈጠር ያደርጋል ማለት ነው። ነገሮች እንዲስተካከሉ እንዲሳካ ያደርገዋል። እና የተሰረቀ ይጣፍጣል ብለው እንደሚሉት አይነት ነገር አካሄድ እንድትሄዱ ያደርጋችኋል። ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ
ስትሰግዱ ስትጸልዩ ይህን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው። ባለበት እዚሁ እኔ ጋር ማንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው። እኔው ጋር ሆነ ታሰር። ከዛ በኋላ ታሸኙታላችሁ። ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣ ነው ማድረግ ያለባችሁ የመጀመሪያው። ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሐሳቡን ከአእምሯችን እስኪጠፋ ድረስ ስጋን በጾምም በስግደትም ምግብም በመለየትም ራሱ ለውዝ ከመብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቆ ስጋን መጉዳት የዛን ጊዜ ትንሽ እንትን ይለዋል። ህልምም ይከፈትላችኋል እኮ ብዙ ጊዜ ምቾት እኮ ህልምን ይከለክላል። ስጋ ጎስቆል ሲል ህልሞች ክፍትፍት ይላሉ። መጽሐፍ ቅዱስ ይናገራል። ስጋ ደካማ ነው፣ ነፍስ ግን ሁልጊዜ ንቁ ናት ይላል ማቴዎስ ወንጌል ላይ። ሁልጊዜ ነፍስ ብርቱ ናት፣ ሁልጊዜ የነቃች ናች። አትተኛም ነፍስ። ስጋ ነው የሚተኛው እና ስጋን ለተወሰነ ጊዜ ቅጣት መቅጣት ይበለኝ ማለት መቅጣት ነው። ዝም ብሎ አሁን ሁሉ ነገር ለውጥ እንዲመጣ አለመፈለግ፣ በልምምድ እንዳመጣችሁት ሁሉ በልምምድ ለመመለስ መሞከር። አስቡት፣ ይሄ ባለ ታሪካችን የ16 ዓመት ወጣት ልጅ እያለ ሩካቤን ሴክስን ለመለማመድ ሴተኛ ዳርጋ ሄዶ ነው አይደል ያልኳችሁ? ሴተኛ ዳርጋ ሄዶ አስተምሪኝ አላት፣ አስለምጂኝ አላት። ለመደ። ከለመደ በኋላስ ያንን መንፈስ አፍሶ መጣና ማራገፊያ ሆነ ለሁሉም። ሲያገባም ምንም ሲልም ሁሉም አሁን ልጆቹ ምንድናቸው ማለት ነው? ያ መንፈስ አለባቸው። ምክንያቱም ያንን መንፈስ ይዞ መጥቶ ነው ከሚስቱ ጋር የተኛው። እሷም ደግሞ ዘማዊ የሆነችውም በዚሁ መንፈስ ምክንያት ነው። እሱ ይዞ መጥቶ ከእሷ ጋር በመተኛቱ ምክንያት ነው። ስለ ጋብቻው እንዴት እንዳገባት መናገር ያልፈለኩት ስላልተፈቀደልኝ ነው እንጂ ብናገር በጣም ይጠቅም ነበረ። ግን አልፈቀደችልኝም፣ ለቤተሰቦቿ ስትል ማለት ነው። እሷ ላይ ግን የዝሙት መንፈስ የመጣባትና እሱ ቤት ስለማይመጣ እሷ ከእሷ ጋር አብሮ ስለማያድር ከብዙ ወንዶች ጋር እንድትሄድ ያደረጋት ግን የእሱ መንፈስ ነው። እንዴት እንደሚዛመታችሁ እንግዲህ እሷ ጋር ሄዶ እንደዚህ ካደረጋት ልጆቹ ጋር ስመጥቶ ደግሞ ሲያድጉ እንደዛ የማያደርግበት ምክንያት ምን አለ? ለዚህ ነው ወንድምና እህት፣ እህትና እህት፣ እህትና ወንድም ሩካቤ የሚፈጽሙት በአባትና በእናት ችግር ምክንያት ነው ብለን የምንናገረው። ባዩት ቪዲዮ ብቻ አይደለም። ለዛ ቪዲዮ የጋበዛቸው መንፈስ ግን የቤተሰብ መንፈስ አለ፣ የዝሙት መንፈስ ማለት ነው። ለዝሙት መንፈስ ከሚዳርጉ ነገሮች ውስጥም ደግሞ ሌላ ሁለቱ ደግሞ ስንፈተ ወሲብ ተብሎ የሚወሰድ ቅጠላቅጠልና የአጋንንት አሰራርና መስተፋቅር የሚባሉት ናቸው። ላገባት ብሎ ሲጠይቃት ወይም ደግሞ ሲሞክር እምቢ ትለዋለች፣ ወይም ደግሞ የማይሳካ መስሎ ሲሰማው በመስተፋቅር ያገባታል። ከዛ ያ መስተፋቅር መንፈስ ደግሞ ሁለቱን በዝሙት ነው የሚያፋቅራቸው። በቃ የተፋቀሩት እኮ ልጅ ለመውለድ ቢሆንም ለመጋባት ቢሆንም ግን ዋናው ጉዳይ ትኩረቱ አይቷት ነው የወደዳት። አካሏን አይቶ ስለሆነ የዝሙት መንፈስ ነው መጀመሪያ በቡዳ መልክ የሚገባው። ግን ውስጥ ያለው ደግሞ እሷ ውስጥ ያለው አይነ ጥላ ደግሞ ይከላከላል። አታገባትም የኔ ነች ይለዋል። ከዛ ምን ያቀርባል? ስጦታ ያቀርባል። መተት ማለት ነው። መተት ይመጣና አይ ይጋቡ ልጆቹ ያንተ ናቸው ብሎ ያዝለታል። የሚወለዱት ልጆችን መልከፍ ትችላለህ ይባላል። እሺ ይላል። በመስተፋቅር ያገባታል። የሚወለዱት ልጆች የተለከፉ ይሆናሉ። በመናፍስት ስለሆነ የተጋቡት በመናፍስት ያድጋሉ ማለት ነው። ሆረር ፊልም ይመቻቸዋል። ግለ ወሲብ ይፈጽማሉ። ከጎረቤት ጋር በልጅነታቸው ድንግልናቸውን ያጣሉ። በጣም ብዙ ችግር ይፈጠራል በልጆቻቸው ላይ ማለት ነው። የማይታዘዙ ልጆች ነው፣ አደገኛ ልጆች ይሆናሉ። መቆጣጠር ያቅተዋል። አባትም እናትም ከቁጥጥር ውጭ በላይ ነው የሚሆኑት። እና የዝሙት መንፈስ በመስተፋቅር ምክንያትም ሊገባ ይችላል። በስንፈተ ወሲብም ያው እኔ ከሚስት ጋር ጥሩ ሩካቤ መፈጸም አልቻልኩም ብሎ አይደለም ስንፈተ ወሲብ ድግምት የሚያስደግመውና ይሄንን አኝከህ ይሄንን መጠህ ይሄን እንደዚህ አድርገህ ይሄን አስረህ እዚህ ጋር እንደዚህ አድርገህ ተገናኛት እያለ ደብተራ ሲሰጠው እሺ ብሎ ይገባል። ከዛስ በምን ብርታት ነው ከሚስቱ ጋር የሚተኛው? በመናፍስት። ከዛ ምን ያደርገዋል? ዘማዊ ያደርገዋል። አንዱ አልነገርኳችሁም ከዚህ በፊት ባለቤቴ ደካማ ስለሆነ እኔ ደግሞ ሩካቤ ስለምወድ አለች። በቃ እንዴ ያስፈልገኛል ብላ ሄዳ ጓደኛዋ ስታማክራት ስንፈተ ወሲብ አሰሪ ያለቻት። እሺ ብላ አሰራች። ከዛስ ባሏ ጎበዝ ሆነ አልጋ ላይ እሷ እንደምትፈልገው። ግን ጨዋ የነበረው ከቤት መስሪያ ቤት ከመስሪያ ቤት የቤት በጨዋነት ይመላለስ የነበረው ባሏን ዘማዊ ያደረገችው።
ከሷ ውጪ ሴተኛ አዳሪ ሄዶ መተኛት ጀመረ። አምሽቶ መምጣት ጀመረ። ጭራሽ ሴት አቅፎባት መጣ። ሰክሮ እየተንገዳገደ ትዳር አለ እንዴ ብላለች ሴተኛ አዳሪዋ ራሷ። እና ጉዶንኩኝ ብላ ነው የደወለችው። እኔ ጋር አቅርቤላችኋለሁ ገጠመኝ። እንዲህ አይነት ነገር ውስጥ ይከታል፣ ዘማዊ ያደርጋል ማለት ነው። ለጸብቅ ብዬ ባዝላ ተንጠልጥላ ቀረች ብሎ እንደሚተርቱት አይነት ነገር ነው የሚሆነው። ለራሴ ለጥቅሜ ብዬ ወይም ደግሞ ለትዳራችን ብዬ ደስ እንዲለን ብዬ አድርጌ ጥበብ ነው ብሎ ስለሚያታሏቸው እኮ ነው። ጥበብ ነው ይሄ እኮ ችግር የለውም ይላሉ። አንዳንዶቹ ደግሞ በጣም ሲነቃባቸው ደብተራዎቹ አጋንንት እኮ ይታዘዛል፣ በእግዚአብሔር ኃይል አዝነው ስራ እንዲሰራ ማዘዝ ይቻላል ነው። እንኳን አዘኸው ሳትፈልገው እንኳን መጥቶ እንደ ልክስክስ ውሻ አንተን ገነት ሲኦል ለማስገባት የሚፍጨረጨር መንፈስ ነው አዘኸው እሺ የሚለው። በጣም የሚገርም ነው። እና ይሄ ነው። ሌላው የዝሙት መንፈስ በቡዳ መልክ ይገባል። ጎረምሶች፣ ወጣቶች እናታቸው ጨሌ የምታመልክ ወይም ቡና የምትካድም ወይም ደግሞ ከራማ የምታመልክ ብዙ ነገሮች የምታደርግ ልትሆን ትችላለች። ፈጫሳ የምታደርግ ፈረቀሳ የምትሄድ እዛም ሄዳ ዛፍ ቅቤ የምትቀባ ወይም ደግሞ ደብተራ ጋር የምትልከሰከስ ልትሆን ትችላለች። ከእንደዚህ አይነት ቤተሰብ የተወለደ ልጅ ያው መንፈስ ስላለበት ላዩ ላይ ድድ ማስጫ ድንጋይ ቦታ ላይ ተቀምጦ ምናምን ሲወጪ ወላጆቹ ሴቶችን ያህል ከዛ አይን ውስጥ የገባችውን ሴት ሄዶ እንደምንም ብልጇን ጎትቶ ያናግራታል። ያው ምላሱን ይዘረጋና በዛ እትትህ ይላታል። እሺ ትላለች። አንዴ ከነካት በኋላ የዝሙት መንፈስ ገባ ማለት ነው። ከርቀት ራሱ ራሲስቱ እንዴት ነው ያምራል፣ አሪፍ ነው፣ ምንድነው፣ መቼ ነው ሰላም ሻይ ቡና እንበል ይላል። ገብቷላ የቡዳ መንፈስ። እሷ ደግሞ መለከፏ ደስ ይላታል ትላለች። መምህር አለችኝ። አቤት አልኳት። ጠዋት ናና ጸበል ውሰደኝ አለችኝ። ካልመጣህ አልሄድም አለችኝ። በቃ ዝም ቀኑ ሙሉ ስሰራ ነው የምውለው፣ ገላዬ ስጨበጭብ ነው የምውለው። ገላዬን ታጥቤ እጠብቅሃለሁ፣ ጠዋት መጥተህ ጸበል ውሰደኝ አለችኝ። እሺ አልኳት። ጠዋት ሄድኩኝ። መኪና እንትን ይዤ ራይድ ይዤ ሄድኩት። ከዛ ተዘጋጅቼበት ነው ደዋውያለሁ። ጸበል ቦታ ላይ ቀድሜ ምናምን ከሷ ከተለየው በኋላ እንዲያውም ጸበል ሄድኩት። በዋዜማው ላይ ማለት ነው። ጸበል ሄጄ ቦታ አመቻችቼላት ነው የጨረስኩት። እዚህ ማመጣት እህት አለች ከእንደዚህ አይነት ህይወት የምትመጣው መለወጥ ነው የምትፈልገው፣ ብዙ ነገር ገብቷታል ምናምን ብዬ ነው የነገርኳቸው። እና የሚገርማቸው በትንሽዬ ስብከት ነው የተለወጠችው። ነፍሷ እግዚአብሔርን ትፈልጋለች። እኔ ገጠመኝ እንኳን የማዳመጥ እድሉንም አላገኘችም። መንፈስ መሆኑን ማወቋ፣ ሰይጣን መሆኑን ማወቋ በራሱ በጣም ገርሟታል እሷ ራሱ። እና ግን እኮ ብዙ ጸበል ቦታ ሞክሬያለሁ፣ ገዳማት ሄጃለሁ ምናምን ብላ ስትነግረኝ ያው ሰይጣን መኖሩን አውቀሽ እንደገናም ደግሞ ውስጥሽ ያለው ዛር መንፈስ ማን እንደሆነ አውቀሽ ስትጠመቂና ዝም ብለሽ ስትቅበዘበዥ ይለያያል። ጠቋርም በየገዳሙ ሊያዞር ስለሚችል ነው። ይሄ የታወቀ ነገር ነው። ጠቋር እንደዚህ ይወዳል፣ ያስመነኩሳል፣ ያወጣል። ገዳም ውስጥ ቁጭ ብለው ዝሙት እንዲያስቡ ያደርጋቸዋል። ይሄ የአባቶቻችን ትልቁ ፈተና ነው ምናምን ብዬ በደንብ አድርጌ የጠቋርን ደፋርነት ነገርኳት። መንፈሳዊ ካደረገ በኋላ ወረተኛ እንዴት እንደሚያደርግ ማለት ነው። በጣም ነው የገባት። የሚገርማችሁ ገጠመኝ ብትሰማማች ሴት በቃ ልትመንብኝ ነው እንዲያልኩኝ በቃ ገረመኝ። ታለቅሳለች፣ ዝም ነው የምትለው። ከዛ አፍንጫዋ ላይ ያለውን ብረት እንደዚያ ጋር አወለቀችው። በራይድ እየሄድን ማለት ነው። አወለቀችው፣ በመስኮት በኩል ጣለችው። ብስ ነው የተበሳ ነው። እና ምንም አላወራንም። በራይድ ውስጥ እየሄድን ጸጥ ብለን እንሄድ ነው። ለምን ማሰቢያ ጊዜ እንዲኖራት ነው። ግን ቴፕ ይዤላታለሁ። እንደዚህ ቴፕ፣ አነስ ያለች ቴፕ፣ ፍላሽ መሰኪያ፣ እሱን ይዤላታለሁ። ገጠመኝ ወደ 40 የሚሆን ገጠመኝ ጭኜላታለሁ ፍላሽ ላይ እዛ እንድታዳምጥ። ከዛ ትውት አረኳት 15 ቀን ምንም አልሄድኩም። እንድትደውልም የተሰማትን ማወቅ ፈልጋለሁ። ለምን ፈልጋ ስለሆነ ሄደችው፣ አታመልጠኝም፣ የትም አትሄድም ብዬ ነው። በንፈሱ ግን በሶስተኛ ቀን ላይ ነው ልክ የተያዘው። በምን ያገኙኝ? ስልክ የላት፣ ማን ጋር ይደውል፣ ቤተሰቦቿ ማን ይሆኑ? እኔ እንደዚህ ማድረግ አልነበረብኝም ማለት እንደዚህ ቶሎ ተረክሎ የሚያዝም አልመሰለኝም። እና ልጇ ምሳ ልታደርስ እናቷ ጋር ማለት ነው ስትመጣ ቀውጢ ተፈጥሯል። ልጇ ደግሞ ማን ጋር ትደውላለች? ቸርች ፓስተሩ ደግሞ ልጅቷ ጋር እቺ እኔ የተቀየረች ኦርቶዶክስ ልጅቷ ጋር ደውሎ አረ መምህርሽን ሂድ በይው ልጅቷ እዛ ጸበል ቦታ ላይ ቀውጢ እያደረገችው ነው ምናምን ነው ይላታል። ከዛ ሲሄድ ጸበል ቦታውን በአንድ እግሩ አቁሞታል፣ አጅሬው ተይዞ። ወይኔ እኔ መሪጌታው ይላል። እንዴ የሚያጠምቁትም መሪጌታ ነው፣ የሚጮኸው መሪጌታ ነው።
ማለት የሚያጠምቀው መሪጌታ ነው፣ የሚጮኸው መሪጌታ ነው ማለት ራሳቸውን የላኩት ማለት ሳይሆን እሳቸውም ስማቸው መሪጌታ አባ ምናምን ናቸው የሚባሉት። እዚህ ጋር ስትመጡ ደግሞ እኔ መሪጌታው እኔ ጥበበኛው እንደዚህ በቀላሉ አልያዝም፣ እሰራላታለሁ፣ መጣሁልሽ፣ በባስ ተሳፍሬ እየመጣሁልሽ ነው፣ 2 ቀን ቢቀረኝ ነው፣ እመጣልሻለሁ፣ አሳይሻለሁ፣ ቤትሽን ነው በእሳት የማነደው ምናምን እያለ ይዝታል። ስለዚህ ሴተኛ ዳሪ ሆነ ከምትሰራው ገንዘብ ላይ የምትልክለት ሰው አለ ማለት ነው። ይናተ ልብ መልስ ብዬ ግንባሯን መትቼ ይቅርታ አካልሽን ሸጠሽ ከዛ በኋላ ብር የምትሰጪው የምትልኪለት ሰው ነበር ሰው ጊዜ አዎ መምህር አሁን ካቆምኩኝ 1 ዓመት ሆኖኛል፣ እንዲያውም እየጮህብኝ ነበር አለች። ለምን እንዴ እንደዚህ እኮ ገንዘብ ቢዝነስ በቢዝነስ ገበያ በገበያ ማድረግሽ እኮ እኔ ነኝ፣ ወንዶች እንዲወዱሽ ማድረግ እኔ ነኝ፣ ብር አትልኪም ይለኛል። እምልክለት ግን የሚጠቅም ብር አይደለም። 200-300 ብር ሰውዬው እኮ የሚገርም ቤት ውስጥ የሚኖር ሰው ነው። ያቺ 200 ብር እንደ ግብር ሆና ተቆጥራ ያቺ 200 ብር እላዋ ላይ ያለው መንፈስ ለሰውየው ብር ስትልክ እንደ ግብር ነው። በቃ ብቻ እሺ ብላ መገበሯ እንዲታወቅ ነው። አይገርማችሁ? ገጠር ውስጥ ያለ ሰው እሷን እንደዚህ ካደረገ ስንቶቹን ሴተኛ ዳሮች እንደዚህ አድርጓል። በጣም ይገርም ነው። በአመት አንድ ጊዜ አረቄ ከሱ ትወስዳለች። ያቺን አረቄ አትጨርሳትም። አዲስ አረቄ ስትገዛ ከዚህ ካመጣችው አረቄ ላይ ጭምር ነው የምታደርገው። ያን አረቄ የቀመሰ ወንድ በሙሉ ሁልጊዜ እሷ ጋር ይመጣል። የሚገርም ነው። እና በዚህ ልክ ገለዋንም እየሸጠች ለዝሙት ወንዶችም እንዲመጡ እየሳበች እንደገና ደግሞ ምን ሆኜ ነው ብላ በየገዳማቱ ስትዞር ቶሎ አለመዳኗ ምክንያቱ አሁን ገባችሁ? እየሸጠች ነው። ጸበል ቦታ ትጠመቃለች። ምን ማለት ነው? ገለዋንም ትሸጣለች፣ አረቄም ትሸጣለች። ስራዋን ሳታቆም ገዳም ለገዳም ብዙ ቦታ ዞርኩኝ ትላለች። ምስኪን ናት በጣም። እና ጥንቅቅ አድርጎ እንደ ወይን ጠጁ በሰርግ ቤት በተደጋጋሚ ማስተምረው ጌታ ሆይ የወይን ጠጅ አልቆባቸዋል እባክህን ስትለው ጌታ ድንግል ማርያም ጊዜ ገና አልደረሰም ማለት ምን ማለት ነው? ሰዎች የጠነሰሱት ሰዎች የበጠበጡት የወይን ጠጅ ሰዎች የሰሩት የወይን ጠጅ ያ ሰው የሚሸተው ማለት ነው። ያ ብጥብጡ ውሃ የሚለው አላለቀም ነበረ። የሰው ጠመቃ እሱ ሙጥጥ ብሎ ካለቀ በኋላ ነው አዲስ የወይን ጠጅ በአዲስ ውሃ በአዲስ ጋን ተለቅልቆ ምናምን አዲስ ጋን ውስጥ አዲስ የወይን ጠጅና አዲስ ውሃ የሚጨመረው ወይም ደግሞ አዲስ ውሃ ተጨምሮ ወደ ወይን ጠጅ የሚቀየረው። ህይወታችንም እንደዛ ነው መሆን ያለበት። ጨርሰን ኃጢአትን ትውት አድርገን ንስሐ ገብተን ነው ከዛ ለውጠኝ ፈውሰኝ ስንለው የሚለውጠን። በአዲስ ልብ አዲስ ውሃ ሲሞላ አዲስ የወይን ጠጅ ይሆናል ማለት ነው። ጊዜው ገና አልደረሰም ማለት ነው። እሷ ጸበል ለጸበል ስትሄድ ገና ጊዜ አልደረሰም ያለው ያንን ነው። እና ወደዚህ ስንመጣ ወደ ህይወታችን ስንመጣ ማጠናቀቅ የሚገባንን ኃጢአታችንን ጥንቅቅ እናድርግና እስቲ እናንተ ጠይቁኝ እንዴት እንደማልመልስ ታያላችሁ። ጠይቁኝ፣ ለምኑ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አሳ ለምናችሁኝ እባብ እንዴት እሰጣችኋለሁ፣ ዳቦ ለምናችሁኝ እንዴት ድንጋይ እሰጣችኋለሁ ነው የሚለው ክርስቶስ። የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ህይወቷ ላይ ለውጥ አምጥተውላታል። የሚገርም ነው። እየመጣልሽ ነው ደብተራው እየመጣሁ ነው ብሏል አልኳት። ኧረ መምህር በጣም አደገኛ ደብተራ ነው ከመጣ እኮ እኔንም ልጆቼንም ሊጎዳ ይችላል ስትለኝ ልጆቿን በሙሉ ሰብስቤ ሌላ እናት ቤት ወስጄ አስቀመጥኳቸው። 3ቱም ልጆቿን አንዷን ልጇን እሷ ወሰደቻት። 4 ናቸው። 3ቱ ልጆቿን ደግሞ ሌላ ቤት ቤቷን ቆልፍ። ሰውየው መጥቶ በሩን በርግዶ ገባ። በምን አወቅን? ጸበል ቦታ ላይ ጮኸ። መጥቻለሁ የት አለሽ ይላል እያለ ጮኋል። ከዛ መምህር ኧረ መጥቷል መሰለኝ ብላ ደወለችልኝ። ሰውየው መጥቷል። የት አለ? ቤቴ ውስጥ እያደረ ነው። 3 ቀኑ ነው መጥቶ 3 ቀን ቤት ውስጥ ሆኗል። እና የት አለሽ እያለ እየጮኸ ነው፣ እኔ ላይ ሆኖ እየጮኸ ነው አለችኝ። አይገርማችሁም? ጸበል ቦታ ላይ የተያዘው ሰይጣን ሰውየው መምጣቱንም እየተናገረ ነው፣ ቤቷ እንዳደረም እየተናገረ ነው። ከዛ ሄድኩኛ ፖሊሶች ይዤ ሄድኩኝ፣ ድንገት ችግር እንዳይፈጥር ብዬ። መቼም ደብተራን ለመያዝ ፖሊስ አይደለም የሚያስፈልገው፣ እግዚአብሔር ቃል ነበረ። ግን ሄድን። ምን እያደረጉ ነው አባ አልኳቸው። ደግሞ በእድሜ እኮ ገፋ ያሉ ናቸው። ምን እያደረጉ ነው አባ አልኳቸው። ምን እያደረኩ ነው? ቤቴ እኮ ነው። ይሄ እርሶ ቤት አይደለም የገሊት ቤት ነው። እሷ ደግሞ ጸበል ቦታ ላይ ነች ያለችው። ስትጮህ ደግሞ ይኸው እንደዚህ ብላ እየጮኸች ነው ብዬ አሳየኋቸው። ድፍረት ራስ መጣህ ደግሞ አሉኝ። ወይ እኔ ነበር እንዲህ ቢፈልጉት እሷ መስሎኝ አልኳቸው። በላ እንግዲህ ጥበበኛው ሰውዬህን እንግዲህ ንገረውና እንግዲህ እንፋለማለን አለኝ። አይ እሱ ችግር የለውም የማይያዝ ሴጣን ካለው ትላኩ
እግዚአብሔር ካዋረዳቸው አጋንንቶች ውስጥ በእግዚአብሔር ኃይል የማይያዝ ሰይጣን ካለ ላኩት። ይኸው እዚህ ቁጭ ብያለሁ አልኳቸው። ከዛ ፖሊሶቹ መምህር ምንድነው ጦርነቱ አሉኝ። አይ እሳቸው መተት ያደረጉባት ሴተኛ ዳሪ ጸበል ቦታ እየጮኸች ነው። እሳቸው ደግሞ እዚህ በር በርግደው ነው የሰው ቤት ነው በርግደው የገቡት አልኳቸው። ይሄ እሳቸው ቤት አይደለም አሉኝ። አዎ ናውጣ አሉና ጎትተው አስወጡ። ኋላ ነግሬያቸዋለሁ ችግር እንዳፈጥሩ በራሳችሁ ላይ አሉ። ናውጣ እባክህ ና አሉና ጎትተው አስወጡት። ከዛ እዛ ድንጋይ ላይ ቁጭ በል። ከዛ ደውለው ዲፌንደር አመጡ፣ ካቴና መጣ፣ ታሰረ። ጣቢያ ሄድን አብረን ኢንተርቪው ተደረገ። ቪዲዮ ሁሉ ቀርጫለሁ። ኢንተርቪው ተደረገ። ከዛ ምንድነው የሰው ቤት ሰብረ የገባኸው? ሰብረ ስለገባ ትታሰራለህ ተባለ። ከዋርጉትና እንተያያለና እሱ የምታስፈራራው ነገር እዛ አስፈራራ ሄድና እኔ አልፈራህም። ልባም የሆነ ጴንጤ ነው ፖሊሱ። ያላወቁት ጴንጤ መሆኑን በኢየሱስ ስም የተሰበረ የተመታ ይሁን አንተ ምናምን አለው። ጴንጤ ስለሆንሽ ነው እንደዚህ ልብ የተሰማሽ አልኩኝና ከዛ ቆይ አንተ አትቸኩል፣ ሰውየው ሙጣምጣም ነው፣ ቆይ ችግር የለም አልኩኝና እንዴ የያዘው ያንተን መንፈስ የያዘው የእግዚአብሔር ኃይል ነው። ጸበል ቦታ ላይ የድንግል ማርያም ኃይል ነው። ቤተክርስቲያኑ ድንግል ማርያም ናትና የድንግል ማርያም ኃይል ነው የያዘው። እኔ አይደለሁም። ታማ ሄደች፣ ልትጠመቅ ሄደች፣ ተያዘ። ምን አድርግ ነው የምትለኝ አልኩት። እና አሁን ከቻልክ ለምን አታስፈታቸውም? እዛ የታዙትን አጋንንቶች ይታያል ያልኩት ያለ ምክንያት አላስቀመጡትም እዚህ። ይሄ መምህር ግርማ መቁጠሪያ ነው፣ እሳቸው የባረኩት ነው። በእርግጥ የወይራ እንጨት ነው ይሄ ለእናንተ ለማሳየት ይሄ ነው እንጂ ያኔ የነበረው እሳቸው ነውና ይታያል። ይሄ በስመ አብ ወወልድ ወመንፈስ ቅዱስ ብለው ባርከው የሰጡኝ ነው። በዚህ ነው በዚህ እናንተ በምትልቁት በ20 ብር በ30 ብር መቁጠሪያ አንዴ ሲጀለጥ ነው ዋይ ብሎ ጮኸው። እሺ ከዛስ ተያዘ። በቃ በዚህ የሚያዝ አጋንንት ልከህ ነው ደግሞ ኋላ ነገር ያለው የምትለው እንዴ? አያርፉም እንዴ አልኳቸው። አርፈው አሁን ወደ ሀገሮት ይመለሱ። እዛ ሆኖ የላኩ ችግር የለውም። እዚህ ከሆኑ ችግር ውስጥ ነው የሚገቡት፣ ይታሰራሉ። አንድ ሌሊት እዚህ እንዳያድሩ አልኳቸው። ሄዱ፣ ብን ብሎ ጠፉ። ይኸው እስካሁን ምንም አልሆንኩም። እግዚአብሔር የተመሰገነ ይሁን። ብን ብሎ ነው የጠፉት። ከእሷ ጋር በዝሙት የሚወድቁ ናቸው። በኋላ ስሰማ ደግሞ ይቀድሳሉ ሄደው። እግዚአብሔር ይገስጸው። እንዲህ አይነቱ መንፈስ ይመጣሉ። ብር ከሌላት አብረው ተኝተው ይሄዳሉ። ለቆባ አይጨነቁ። ለምን አይጨነቁ? ዝም ብለው መጥተው ተኝተው ነው የሚሄዱት። በኋላ ምንድነው የሚባለው? አጎቷ መጣው፣ አጎቴ ነው ሰላም በሉት ነው የምትለው። ታዲያ ይሄን የመሰለ ቄስ አጎት እያለሽ ለምንድን ነው ከዚህ ኃጢአት የማያስወጡሽ ምናምን ብለው ጓደኞቿ ሁሉ ይስቁባታል። አጎት እንዳልሆነ ያው በተወሰነ መልኩ ይገባቸዋል። አይ ደብተራ ስለሆነ ሊያግዘኝ ነው የሚመጣው፣ ምን ችግር አለው ትላለች። ሌሊቱን ሙሉ ግን ያው ችግር ሲፈጥር ነው የሚያድረው። በጣም ይገርማል። እግዚአብሔር ይገስጸው እንዲህ አይነቱ መንፈስ። ተው ግን አባቶቻችን ተው፣ ይሄን ነገር ተው፣ አቁሙ፣ ተው። ለዚያው ደግሞ አዲስ የመጣው ነገር ደግሞ ምንም ሳይፈሩ ቆቡን እንዳደረጉት ሴተኛ ዳሪ ጋር አረቄ ቤት፣ ቢራ የሚጠጣበት ጭፈራ ቤት ገብተው ደግሞ እንደፈለጉ የሚሆኑት ነገር ነው። ትንሽ አሁን ደግሞ ግራ የሚያጋባው ኧረ በስመ አብ! ኧረ ተው ግን፣ ኧረ በእግዚአብሔር ተው። ቤተክርስቲያን አታሳዝናችሁ? ቅብአትና ጸጋም ከሆናችሁ እኮ እግዚአብሔር ይፈርድባችኋል እኮ። የሌላ እምነት ተከታይም ከሆናችሁ እግዚአብሔር ይፈርድባችኋል እኮ። አንድ ቀን ትዋረዳላችሁ። ይኸው እየተዋረዱት ያሉት አብዛኞቹ እኮ የሌላ እምነት ተከታይ የነበሩት ብቻ አይደሉም። በገንዘብ በኩል የሰከሩ፣ በዝሙት በኩል የሰከሩ፣ በአስማት በኩል የሰከሩ፣ አብሾ ያሰከራቸው ናቸው እየተዋረዱ ያሉት። አንድ ቀን እኮ አለ፣ አንድ ቀን የማይቀር ነው። አስራቱንም ገንዘቡንም ወስዳችሁበት አትቀሩም። ተማሪዎቻቸውንም መናፍቅ አድርጋችሁባቸው አይቀርም። እግዚአብሔር ይበቀላል። በእናንተ ምክንያት ስንቱ መናፍቅ ሆነ። በዘማዊነታችሁ፣ በገንዘብ ወዳድነታችሁ፣ በቸልተኝነታችሁ ስንቶቹ መናፍቅ ሆኑ። ስንቶቹ ከቤተ ክርስቲያን ወጡ፣ ኮበለሉ። ጭራሽ ከሌላ እምነት የመጣሁ ነኝ አጥምቁኝ ብላ ሙስሊም ሆና የነበረች ልትጠመቅ ስትመጣ የገጠማትን ነገር ብነግራችሁ ሌሎች ሰዎች ወደ እምነታችን እንዳይመጡ ትንሽ ስለሚከላከል ነው እንጂ ራስ ያማል፣ ያዞራል፣ ያማል።